እንዴት ናችሁ? ደህና ናችሁ? ያለው ምስካሪ ምስኪኑ ሰላም ደህና ነኝ። ዛሬ የማሳያችሁ እንደኔ ቢቢት ጥቁርባችሁ ማለት ነው በጣም ተቸግራችሁ ሰዎች ካላችሁ ለእናንተ ማለት ነው ቪዲዮ የሚሆነው ቪዲዮ እና ዛሬ የማሳያችሁ ሎሚውንና ጨውን ተጠቅመን ቢቢታችንን እናጸዳለን ማለት ነው። እንደኔ በጣም ያስጠላችሁ እንጃ በጣም የጠቆረኝ ማለት ይቻላል እና ግዴታ ማጽዳት አለብን እና አሁን በሎሚና በጨው ላጸዳ ነው ማለት ነው። ተከታተሉ። እና ጨውን የምንጨምርበት ሎሚ ላይ ማለት ነው። እዚህ ላይ ፍሬው ካለው አውጡ። እሺ ፍሬው እንዲጎዳ ይችላል እና ፍሬውን አውጡት። ፍሬውን አውጥቻለሁ። ነገ ይደም አንብቻለሁ። ቆይ ፍሬውን አውጥቻለሁ ማለት ነው። እና እንደዚህ ጨው ጨምራችሁ በጨው ነው ማለት ነው የምትጠቀሙት። ጨውን በዛ አድርጉበት። እሺ ጨውን በዛ አድርጋችሁ እና የጨውን በደንብ አድርጌበታለሁ ማለት ነው። በደንብ አድርጋችሁ ታርኩታላችሁ ማለት ነው። እንደምታዩት በጣም አሪፍ ነው። ጨምሬያለሁ በደንብ አድርጌ ማለት ነው። ጨውን ተከታተሉ። ጥቁረቱን ያነሳል እና እንደዚህ አልነበረም ክሬሙን ማለት ነው አጥቁሮብኝ ነበረ። አላ የመላጫ ክሬም አለ አይደለ? እሱን ነበር የሚጠቀመው እና በአንድ አላጠቁረኝ። ከዛ በኋላ ተውኩ፣ ግን ያው እያላቀኩት ነው ያለሁት በዚህ መንገድ ማለት ነው። እናንተም ተጠቀሙት፣ ያለቃል። በጣም አሪፍ ነው ጨውና ሎሚ ማለት ነው። እና በቀስ በቀስ ይለቃል፣ በአንዴ ሳይሆን ቀስ በቀስ ይለቃል ማለት ነው። እና እንደዚህ እያደረጋችሁ ተጠቀሙት። ጨው ግን ያሳምማል እናንተ እና በደንብ አድርጋችሁ ትሹት። እሺ እየጨመቃችሁ ሎሚውን እዛ ቦታው ላይ ጥቁሩ ላይ ማለት ነው። እና እንደዛ ነው የምላቸው። ሎሚ ግን ያሳምማል። እና የክሬሞች የምትጠቀሙ ሰዎች ክሬም ስላችሁ የማስለቀቂያውን የብብት ፀጉር ማስለቀቂያ ምናምን አይደለ? መጥራት ፈረሙ ነው እሱ ነው የሚጠቀሙ ሰዎች ይጠቁራል። እሺ ለምን እንደሆነ አላውቅም፣ ይጠቁራል ክሬሙ ማለት ነው የማስለቀቂያው። እና እንደዚህ ሎሚ ምናምን ተጠቀሙት። እሺ ብችሉ የሚላቸው ተጠቀሙት ይሻላል፣ እንትን እንዳይልባችሁ እንዳይጠቁርባችሁ ማለት ነው። እና እንደዛ አድርጋችሁ ተጠቀሙት። ብችሉ የሚላቸው ተጠቀሙት። እሺ የሚላቸው የማስለቀቂያ እንትን አለ አይደለ? እሱ የሚላቸው ሳይሆን ሲሞን ነበር አለ፣ እሱን ተጠቀሙት እላቸዋለሁ። እንደኔ እንዳትሆኑ ማለት ነው። እኔ ቁርጡን አውቄ ቁጭ ብያለሁ ነው እንኳን እና እንደዛ እላቸዋለሁ። እና ለተፈይሩታን እንትኑ ያሳማል፣ እናንተ ጨው ያሳማል። እንኳን ስለሆነ ብዙ የተፈጨው አይደለም ጨው እና ያሳማል። እና እንኳን ጨው ተጠቀሙ። እሺ ስትጠቀሙ እንኳን ጨው ተጠቀሙ እና እንዲህ በአንድ የሚያስለቅቀው ማለት ነው። ቀስ በቀስ ስትታጠቡ ሁሌም ስታጠቡ ያን ተጠቀሙ። እንደዚህ ከዛ ይለቅላችኋል ማለት ነው።
እንደዚህ እያደረጋችሁ ሁሉ ቦታ ደርሱትና እንደዚህ ተቀቡት እላቸዋለሁ። በጣም ምርር ያለ ነገር ሆኖ እሱ ነው ቶሎ አይለቅም ምናምን እና በጣም ያስቸግራል። በጣም ነው የሚያስቸግረው እና ልብታችሁን ተጠንቀቁት እሺ። ከምንም በፊት በጣም የሰው ፊት ላይ የሰው ፊት ስትሄዱ ምናምን በጣም ያስጠላል ሲጥቁባችሁና ያና ደግሞ እንዲህ ቦዲ ነገሮችን መልበስ ላይ ስትለብሱት ምናምን በጣም ነው የሚያስፈራው። ቦዲ እንዲህ ቲሸርቶች እንደዚህ አይነቶቹ ቀሚሶችን ቢሆን እጅ ጉርድ እንደዚህ ስትለብሱ በጣም ያስፈራል ሰው ፊት ሲጠቁርባችሁ ማለት ነው። እና እንዳይጠቁባችሁ ደግሞ ተጠንቀቁት እና እንዲህ አይነት ክሬሞች ምናምን እንዳትጠቀሙ። እኔ የሚጠቅሙ መስሎኝ ተቀብቼ በዛ ሳይጠቀመኝ እንጂ ከዛ አጥቆረ ምንም ምቾት የለውም እና ለዛ እንትን በሉ ተጠንቀቁ ብላችኋለሁ። የሰው ፊት ስትሄዱ ምናምን እንዲህ ጉርድ የሆነት ቲሸርቶች ምናምን ወይም ቀሚሶች ስትለብሱ በጣም በጣም ያስፈራል የሰው ፊት ላይ። እኔ ለምሳሌ አሁን አልለብስም እንደ እጅግ ሽርቶ ነገር ማለት ነው እንጂ እኔ እስካለቀቀ ድረስ ነው አልለብስም። እና እንትን ይበሉ ትላቸዋለሁ ተጠቀሙት ይሻላል። ብዙ አይደለም መጀመሪያ ነበር ብዙ የነበረው። ከዛ በኋላ እንደዚህ መታጠብ ሲጀምር በየጊዜው በየ3 ቀኑ በየ4 ቀኑ እንደዛ መታጠብ ሻወር ስገባ ምናምን እንደ አንዳንዴ ሻወር ስገባ እንደዚህ ሳረግ ከዛ እየጠፋልኝ መጣ ማለት ነው። እና አሁን ላይ የለም ማለት ይቻላል። ትንሽ ነው እዚህ አካባቢ ላይ ነው ያለው ማለት ነው። እና ይሄን እንደምን ማድረግ እንደማጠፋው እርግጠኛ ነኝ እና ወደቀ እንዳድርግ እና ደግሞ ስትጠቁር ደግሞ ሽታ የራሱ ይኖራል። እናንተ ላብላብላችሁ ማለት ነው። እና ላብላብ እንዳይላችሁ ሽታ ምናምን እንዳይኖርባችሁ እንደዚህ አጽዱት። የሴት ልጅ ደግሞ በተለይ እንዲህ ስትጠቁርና እንደዚህ ሲሆን ደግሞ ያስጠላል እና ተጠንቀቁ ትላቸዋለሁ። በቃ እንትን ልበል ልታጠብ ማለት ነው። እንግዲህ አሁን ጨው ስላልኩት እንዳምን ትንያለሁ እየተቀበኛለሁ ማለት ነው። በጨው ስለምንል በኋላ ያመናል። ይሄን እንዳለን እንዳይቆስልብኝ ነው ሎሽን የተቀባሁት ነው። እና እንዳይቆስልባችሁ እንደዚህ ሎሽን ነገር እንዳስተቀቡት እሺ። ወደ ላይ ቆስሎብኝ ደግሞ እንዳያመጣብኝ ነው።
ኮንፊደንስ ያሳጣል። እናንተ ኮንፊደንስ እኮ አይኖርም ይሄ ነገር እንደዚህ ሲጠቁር ማለት ነው። ምንም አይነት ኮንፊደንስ አይኖርም እንጂ እኔ በጣም ነው የምፈራው ሶፊ እንትን ያለም ግን እንደ ጃኬት ነው እንደምረጹ እንትን ይፈራል። በጣም ነው የሚያሳቅቀኝ እንደዚህ ሲጠቁር እናንተ ስል እና እንግዲህ ይሄን መስል ነበር ቪዲዮ። ሌላ ቀን እስከምንገናኝ ቻው፣ ጉድ ናይት።